ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንዲሁ ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ ኢንሻአላህ። እንደሚታወቀው ቁርአንን እያስተካከለን እንዲሁ ደግሞ እንድናስተካክል የሚረዱ ትምህርቶችን እየተማማርን እዚህ ደርሰናል። ማለትም ሱረቱ ሸርህ በአላህ ሱብሓነሁ ወተዓላ ፈቃድ ዛሬ የምንማማረው ሱረቱ ሸርህ ይሆናል። እንዴት እንደሚቀራ እንዴት ማንበብ እንዳለብን በአላህ ሱብሓነሁ ወተዓላ ፈቃድ የምናየው ይሆናል ማለት ነው ኢንሻአላህ። ይህ ትምህርት እየተመቻችሁ ከሆነ ወይ ደግሞ በቂራቱ እየተጠቀማችሁበት ከሆነ ለጓደኞቻችሁ እንዲሁ ደግሞ ቁርአን እንዲስተካከልላቸው ለምትፈልጓቸው ሰዎች ሼር አድርጉላቸው። በተጨማሪ ቁርአናዊ የሆኑ ነገራቶችን ቁርአን አዘል የሆኑ ነገራቶችን ማግኘት ከፈለጋችሁ ኢንሻአላህ የቴሌግራም ሊንካችን ባዮ ላይ ያለላችሁ እዛ ላይ ገብታችሁ ቴሌግራም መቀላቀል ትችላላችሁ ኢንሻአላህ። አሁን ወደ ቂራአት እንገባለን ማለት ነው ኢንሻአላህ። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረሕማኒር ረሒም አለም ነሽረሕ ለከ ሰድረክ ወወضዕና ዐንከ ዊዝረክ አለዚ አንቀض ظህረክ ወረፈዕና ለከ ዚክረክ ፈኢነ መዐል ዑስሪ ዩስራ ኢነ መዐል ዑስሪ ዩስራ ፈኢዛ ፈረግተ ፈንሰብ ወኢላ ረቢከ ፈርገብ። ኢንሻአላህ አሁን ወደ ትንተና ገባለሁ። ቢስሚላሂ ስንል ሲን ስኩን ስለሆነች ቆይታ እናደርግባታለን። ቢስ ብለን ቢስሚላሂ ስንል ከላመል ጀላላው ቀድሞት የመጣው ከስር ስለሆነ ላመል ጀላላውን እናቀጥነዋለን። ቢስሚላሂ ብለን እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። ቢስሚላሂ ብለን አርረሕማኒ ስንል ሮ እዚህ ጋር ሸድ ስላለው እናጠብቀዋለን። እንዲሁ ደግሞ ፈትሐ ስለሆነ እናወፍረዋለን። ሐ ስኩን ስለሆነች ቆይታ እናደርግባታለን። ከሚም ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። አርረሕማኒ ብለን አርረሒም ስንል ሮ ፈትሐ ስለሆነ እናወፍረዋለን ልክ እንዳሳለፍ ነው። እንዲሁ ደግሞ ሸድ ስላለው እዚህም ላይ እናጠብቀዋለን። ሚም የመጨረሻ ፊደል ስለሆነች ከመጨረሻ ፊደል በፊት የመጣው ያ ነው። ያ ደግሞ ከመደ ፊደላቶች ውስጥ አንዱ ስለሆነ መደል ዓሪድ ሊስኩን ከመጨረሻ ፊደል በፊት ስለሆነ የመጣው መደል ዓሪድ ሊስኩን 2 4 6 እንስበዋለን። ሚም በምናቆምባት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን። እንዴት አድርገን እናነባታለን? ቢስሚላሂር ረሕማኒር ረሒም ብለን እናነባታለን። አለም ነሽረሕ ለከ ሰድረክ ስንል አለም ስንል ሚም ስኩን ስለሆነች ቆይታ እናደርግባታለን። አለም ብለን ነሽረሕ ለከ ስንል ሺን ስኩን ስለሆነች ቆይታ እናደርግባታለን። አለም ነሽረሕ ለክ ብለን ሺንንም እንዲሁ ደግሞ ሚምንም ቆይታ እናደርግባቸዋለን። ምክንያቱም ስኩን ስለሆነ ሮ ፈትሐ ስለሆነ እናወፍረዋለን። ሐ ደግሞ እዚህ ጋር ስኩን ስለሆነች ቆይታ እናደርግባታለን። ሺን ሚም ሐ ስኩን ስለሆኑ ሶስቱ ፊደላቶች ቆይታ እናደርግባቸዋለን። አለም ነሽረሕ ለከ ሰድረክ ብለን ነሽረሕ ብለን ሺን ሚም ሐን ቆይታ እናደርጋለን። ራእን ፈትሐ ስለሆነ እናወፍረዋለን። ለከ ሶድ እዚህ ጋር የምንለየው የሆነ ነገር ማለት በደንብ እንገነዘበው የሆነ ነገር ሶድረክ እንል ሰዎች አለን። አለም ነሽረሕ ለከ ሰድረክ እንዲህ እናያለን። ላኪን እንዲህ ይባል ምክንያቱም ዳል ከቀልቀላ ፊደላቶች ወይ ደግሞ ከሚነጥሩ ፊደላቶች ውስጥ አንዷ ስለሆነች እናነጥራታለን እንጂ ያዝ አናደርጋትም። እንዴት አድርገና የምናነባት አለም ነሽረሕ ለከ ሰድረክ
صدرك ብለን ነው የምናነባት። ሮ ፈትሐ ስለሆነ እናወፍረዋለን። ካፍ በምናቆምባት ሰዓት ስኩን ስለምትሆን ቆይታ እናደርግባታለን። ስንቆይ ግን ያው ሕሩፍ ሽዳ ስለሆነች ያው በመጠኑ ነው የምንቆይባት። እንደ ሺን እንደ ሷድ እንደ ሮ ምናምን እንደነሱ ባይቆይባትም ካፍ ምን ሕሩፍ ሽዳ ናት። ስለዚህ ያው በመጠኑ እሷን ቆይታ እናደርግባታለን እንጂ ቀልቀላ እናደርጋትም ማለት ነው። እንዴት አድርገን እናነባዋለን? አለም ነሽረሕ ለከ صدرك ብለን እናነባዋለን። ወወضዕና ዐንከ ዊዝረክ ስንል ወወضዕና ዐንከ ዊዝረክ ስንል ወወضዕ ዶድ የሚወፍር ፊደል ስለሆነ እናወፍረዋለን። ወወضዕና ብለን ዶ እናወፍረዋለን። ዓይን ስኩን ስለሆነች ቆይታ እናደርግባታለን። ወወضዕና ብለን ከኑን ፈትሐ ቀጥሎ እንደምታዩት አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወወضዕና ብለን ዐንከ ዊዝረክ ስንል ዐንከ ስንል እዚህ ጋር ኑነ ሳኪና መታለች። ኑነ ሳኪና ከእሷ በኋላ በሚመጡ ፊደላቶች የእሷ አሕዋል ወይ ደግሞ ሁኔታ ይቀያየራል እንደተባባል ነው። እዚህ ጋር የምትሆነው ኑነ ሳኪናዋ ኢኽፋእ ነው የምትሆነው ወይ ደግሞ ትደበቃለች። ለምን ከተባለ ከኑነ ሳኪናዋ በኋላ የመጣው ካፍ ነው። ካፍ ደግሞ ከኢኽፋእ ፊደላቶች ውስጥ አንዱ ስለሆነ ኑነ ሳኪናዋን ደብቀን እናነባታለን። ወወضዕና ዐንከ ብለን ከዛ ዝግት እናደርጋለን። ምክንያቱም ካፍ ስለሆነ ካፍና ቃፍ ሲመጡ ጉናዎች ዝግት ዐንከ ሚን ቀብል ብለን ነው የምንቀራው ማለት ነው። ላኪን ቃፍ ላይ ይወፍራል፣ ካፍ ላይ ግን አይወፍርም። ዐንከ ዊዝረክ ስንል ዛይ ስኩን ስለሆነች ቆይታ እናደርግባታለን። ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ካፍ በምናቆም ሰዓት ስኩን ስለሚሆን ቆይታ እናደርግበታለን በመጠኑ ማለት ነው። ወወضዕና ዐንከ ዊዝረክ ብለን እናነባለን። ሮእንም እናወፍረን፣ ምክንያቱም ፈትሐ ስለሆነ ሮ በየትኛውም ቦታ ላይ ሲወፍር ወይ ፈትሐ ሆኖ ነው ወይ ደግሞ ዶም ሆኖ ነው ወይ ደግሞ ስኩን ሆኖ ከሱ በኋላ በመጡ ፊደላቶች ነው ወይ ደግሞ ከሱ በፊት በመጡ ፊደላቶች ነው የሚቀያየረው እንጂ በራሱ የሚወፍር ፊደል አይደለም ማለት ነው። ሁሌ የሚወፍር ፊደል ሳይሆን እንደ ሁኔታዎች የሚቀያየር የሆነ ሐርፍ ነው። ስለዚህ ራእ ፈትሐ ስለሆነ ነው የምናወፍረው እዚህ ጋር። ወወضዕና ዐንከ ዊዝረክ ብለን እናወፍረዋለን። አለዚ አንቀض ظህረክ ስንል አለዚ ስንል ላም እዚህ ጋር ሸድ ስላለው እናጠብቀዋለን። እዚህ ጋር መዱና ከመዱ በኋላ የመጣው ሐምዝ በተለያየ ቦታ ላይ ስለሆነ በተለያየ ሁለት ከሊማ ላይ ስለሆነ የመጡት መዱል ጃኢዙል ሙንፈሲል 2፣ 4 ወይ ደግሞ 5 እንስበዋለን። እንደ ቂራአታችን ሁኔታ ይለያያል። አለዚ አንቀض ظህረክ ብለን አንቀض ስንል እዚህ ዐንከ ብለን ነበር። እዚህም ላይ ይዘጋል፣ እንዲሁ ደግሞ ይወፍራል ነው። ምክንያቱም የሚወፍር ፊደል ስለሆነ ቃፍ ማለት ነው። አለዚ አንቀض ظህረክ አንቀض ቃፍን አወፍረን እንዲሁ ደግሞ ጉናውን አወፍረን እንቀራለን ማለት ነው። አንቀض ብለን ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። ዷድም እንደዚሁ የሚወፍር ፊደል ስለሆነ እናወፍረዋለን። ظህረክ ስንል ظእም የሚወፍር ፊደል ስለሆነ እናወፍረዋለን። ሀ ስኩን ስለሆነች ቆይታ እናደርግባታለን። ሮ ፈትሐ ስለሆነ እናወፍረዋለን። ሀእን ስኩን ስለሆነች ቆይታ እናደርጋለን። ዶድ ቃፍ ሶስቱ የሚወፍር ፊደላቶች ናቸው። ፈትሐም ቢሆኑ ይወፍራሉ፣ ከስርም ቢሆኑ ይወፍራሉ፣ እንዲሁ ደግሞ ዶምም ቢሆኑ ይወፍራሉ፣ ስኩንም ቢሆኑ ይወፍራሉ። ስለዚህ ሶስቱን ፊደላቶች እናወፍራቸዋለን፣ ምክንያቱም የሚወፍር ፊደል ስለሆነ። እንዲሁ ደግሞ ሀ ስኩን ስለሆነች ቆይታ እናደርግባታለን። ራ እናወፍረዋለን። የሚወፍር ፊደል ስለሆነ ሳይሆን ራእን የምናወፍረው ፈትሐ ስለሆነ ነው የምናወፍረው ማለት ነው። ካፍ በምናቆምበት ሰዓት ስኩን ስለሚሆን ቆይታ እናደርግበታለን። አለዚ አንቀض ظህረክ ብለን እናወፍራለን። እንዲሁ ደግሞ ቆይታ የምናደርግባቸው ሀ እና ካፍንም ቆይታ እናደርግባቸዋለን ማለት ነው።
ወረፈዕና ለከ ዚክረክ ስንል ወረፈዕና ስንል ሮ ፈትሓ ስለሆነ እናወፍረዋለን። ዓይን ስኩን ስለሆነች ቆይታ እናደርግባታል። ወረፈዕና ብለን ረፈዕና ዓይንንም ቆይታ እናደርግባታለን ማለት ነው። ራእም ፈትሓ ስለሆነ እናወፍረዋለን። ከኑን ፈትሓ ቀጥሎ አሊፍ ስኩን ስለመጣ መደ ጠቢዒ ሁለት ሐረካ እንስበዋለን። ወረፈዕና ለከ ዚክረክ ብለን ወረፈዕና ብለን ለከ ዚክረክ ስንል ዚክ ስንል ካፍ ስኩን ስለሆነ ቆይታ እናደርጋለን። ራ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ካፍ በምናቆም ሰዓት ስኩን ስለሚሆን እንዲሁ ቆይታ እናደርጋለን። ነገር ግን በመጠናቸው ምክንያቱም ሚን ሑሩፍ ሽዳ ስለሆኑ ልክ እንደ ሑሩፍ እንደነዚህኞቹ እንደነ ሺን እንደነ ሷድ እንደነ ራ እኩል ሊቆይባቸው ወይ ደግሞ እኩል የሆነ መጠን እነሱ ላይ ልንቆይባቸው አንችልም። ምክንያቱም ሑሩፍ ሽዳ ስለሆኑ ማለት ነው። ወረፈዕና ለከ ዚክረክ ብለን ቆይታ አድርገን ዚክረክ ብለን ቀልቀላ ሳናደርግ ዚክረክ ብለን እናነባቸዋለን ማለት ነው። ፈኢነ መዐል ዑስሪ ዩስራ ስንል ፈኢነ ስንል ኑን ሸድ ስላለው እዚህ ጋር እናጠብቀዋለን። ፈኢነ መዐል ስንል እዚህ ጋር ላም ስኩን ስለሆነች ቆይታ እናደርግባታለን። አልዑስር ስንል ሲን ስኩን ስለሆነች ቆይታ እናደርጋለን። ላምም ላይ ላምንም ሲንንም ቆይታ እናደርግባቸዋለን። ዑስሪ ዩስራ ስንል ራ ከስር ስለሆነች እናቀጥናታለን። ፈኢነ መዐል ዑስሪ ዩስራ ብለን ፈኢነ መዐል ዑስር ላምንም ሲንንም እንይዛለን ማለት ነው። ራ ከስር ስለሆነች እናቀጥናታለን። ዩስራ ስንል ሲን ስኩን ስለሆነች ቆይታ እናደርግባታለን። ራ ደግሞ ፍትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ አሊፍ ስኩን ስላለ እዚህ ጋር ዩስሩ ብለን አናቆም። ምክንያቱም አሊፍ ስኩን ስላለ በመድ ነው የምናቆምበት። ፈኢነ መዐል ዑስሪ ዩስራ ብለን ሁለት ሐረካ ስበን እናቆማለን ማለት ነው። ራ እናወፍራለን። ሲንን እዚህ ጋር እንይዛታለን። ራ እናቀጥናለን። ሲን እንይዛለን። ላምን እንይዛለን ማለት ነው። እንዲሁ ደግሞ ኑንንም ሸዱን አጥብቀን እንቀራለን ማለት ነው። ኢነ መዐል ዑስሪ ዩስራ ስንል ኢነ ስንል ኑን ሸድ ስላለው እዚህ ጋር እናጠብቀዋለን። ኢነ ብለን ጉና የጉና ፊደል ስለሆነ ጉና ያዝ እናደርጋለን። ኢነ መዐል ብለን መዐል ስንል ላም ስኩን ስለሆነች ቆይታ እናደርግባታለን። ኢነ መዐል ዑስሪ ዩስራ ስንል አልዑስሪ ስንል ላም ቆይታ እናደርግባታለን። ምክንያቱም ስኩን ስለሆነች ሲንም እንደዚሁ ስኩን ስለሆነች ቆይታ እናደርግባታለን። እዚህ ጋር ጥንቃቄ የምናደርገው ነገር እዚህ ጋር ራ ላይ ምንም አይነት ተንዊን የለም ወይ ደግሞ ከስረተኞች የሉም። ዑስሪ ዩስራ የምንል ሰዎች አለን። ኢነ መዐል ዑስሪ ዩስራ የምንል ሰዎች ስለምንኖር እዚህ ጋር ጥንቃቄ እናደርግ። ምክንያቱም እዚህ ጋር ተንዊን ሳይሆን ያለው ከስር ራሱ ከስር ነው ያለው እንጂ ከስረተኞች አይደሉም ያሉት። ስለዚህ ምንም አይነት ተንዊን ስለሌለ ዑስሪ የሚያስብል የለም። ኢድጋም ስለማይኖር ዑስሪ ዩስራ ከስሩን ብቻ አንብበን ነው ቀርተን ነው መሄድ ያለብን እንጂ ተንዊን ማድረግ ወይ ደግሞ ኢድጋም አድርገን መቅራት የለብንም ማለት ነው። ኢነ መዐል ዑስሪ ዩስራ እንጂ ኢነ መዐል ዑስሪ ዩስራ ማለት አይቻልም ማለት ነው። ዑስሪ ዩስራ ስንል ራ ከስር ስለሆነች እናቀጥናለን። ሲን እንደዚሁ ስኩን ስለሆነች እናቀጥናታለን እና እንቆይባታለን። ዑስሪ ዩስ ብለን ቆይታ እናደርግባታለን። እንዲሁ ደግሞ ራ ፈትሐ ስለሆነ እናወፍረዋለን። አሊፍ ስኩን ስላለ በመድ ነው የምናቆመው። ሁለት ሐረካ ስበን እናቆማታለን። ኢነ መዐል ዑስሪ ዩስራ ብለን ሁለት ሐረካ ስበን እናቆማለን። እንቀጥል ሰዓት ይሄ መዱ ይጠፋል። ምን ይሆናል? ተንዊን አለ እዚህ ጋር። ስለዚህ ኢኽፋ አድርገን ነው የምናነበው ማለት ነው። እንዴት አድርገን? ኢነ መዐል ዑስሪ ዩስራን ፈኢዛ ፈረግተ ፈንሰብ ብለን ይህን ተንዊኑን ኢኽፋ አድርገን ነው እንጂ የምንቀረው። እዚህ ጋር ግን በምናቆም ሰዓት ምንድን ነው የምናደርገው? በመድ ነው የምናቆመው። ምክንያቱም
ወቅፍ ላይ ስላለን ወይ ደግሞ በማቆም ላይ ስላለን፣ ላኪን በምንቀጥል ሰዓት መዱ ጠፍቶ ይሄኛው ተንዊኑን ኢኽፋ አድርገን ደብቀን እናነበዋለን ማለት ነው። ስናቆም ሁለት ሐረካ ስበን እናቆማለን። ስንቀጥል ግን ይሄ መዱ ሙሉ በሙሉ ይጠፋል ማለት ነው። ኢነ መዐል ዑስሪ ዩስረን ፈኢዛ ፈረግተ ፈንሰብ ብለን እናነበዋለን። እዚህ ጋር ጥንቃቄ አድርጎ ያልኳቸው ዑስሪ ዩስራን እንዳትሉ ጥንቃቄ ይሁን። እዚህ ጋር ዑስሪ ዩስራን አይባልም። ኢነ መዐል ዑስሪ ዩስራ ሲንንም ቆይታ አድርገን ሁለቱንም ሲኖች ቆይታ እናደርግባቸዋለን። ምክንያቱም ስኩን ስለሆኑ ራእን አቅጥነን ተንዊን ሳናደርግ ከስር ብቻ ናች ተንዊን ሳናደርግ ነው የምናነባት። ኢነ መዐል ዑስሪ ዩስራ እንጂ ዑስሪ ዩስራ አይባልም። ጥንቃቄ ይደረግ። እዚህ ጋር ወደ ቀጣይ አያ ስንገባ ፈኢዛ ፈረግተ ፈንሰብ ስንል ፈኢዛ ስንል ከዛል ፈትሐ ቀጥሎ እዚህ ጋር እንደምታዩት አሊፍ ስኩን ስለመጣ መደድ ጠቢዒ ሁለት ሐረካ እንስባለን። ፈኢዛ ፈረግተ ብለን ፈኢዛ ብለን መደድ ጠቢዒ ሁለት ሐረካ እንስባለን። ፈረግተ ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ገይን ስኩን ስለሆነች ቆይታ እናደርግባታለን። እንዲሁ ደግሞ የሚወፍር ፊደል ስለሆነ ገይን እናወፍረዋለን ማለት ነው። ፈኢዛ ፈረግተ ፈንሰብ ፈኢዛ ፈረግተ ፈረግ ሮ ገይን ራእም እዚህ ጋር ይወፍራል ፈትሐ ስለሆነ፣ ላኪን የሚወፍረው ራ ፈትሐ ስለሆነ ብቻ ነው እንጂ የሚወፍር ፊደል ስለሆነ አይደለም። ገይን ግን የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ ስኩን ስለሆነ ቆይታ እናደርግበታለን ማለት ነው። ፈኢዛ ፈረግተ ብለን ፈንሰብ ስንል እዚህ ጋር እንደምታዩት ኑን ሳኪና መታለች። ከኑን ሳኪና በኋላ የመጣው ሷድ ነው። ሷድ ደግሞ በኑን ሳኪና እና በተንዊን ህግ የኢኽፋ ፊደል ነው። ስለዚህ ኑን ሳኪና ወይ ደግሞ ተንዊን መጥቶ ከሱ በኋላ የመጣው ሷድ ከሆነ ኑን ሳኪና ወይ ደግሞ ተንዊኑን ድብቅ እናደርገዋለን፣ ግልጽ አናደርገውም ማለት ነው። እንዴት አድርገን ነው የምናነበው? ፈኢዛ ፈረግተ ፈንሰብ ብለን ከኑን ሳኪና በኋላ ሷድ ስለመጣ ኢኽፋ ይሆናል ማለት ነው፣ ወይ ደግሞ ይደበቃል ማለት ነው። ሷድ የሚወፍር ፊደል ስለሆነ እናወፍረዋለን። ጉናውን ፈንሰብ ብለን ሷድ የሚወፍር ፊደል ስለሆነ ሷድን እናወፍረዋለን። በምናቆምባት ሰዓት በምንቀጥልም በምናቆም እዚህ ጋር ሁለቱም በምንቀጥልባትም ሰዓት ሷድ ይቺ ባ ስኩነች፣ እንዲሁ ደግሞ በምናቆምባትም ሰዓት ስኩነች። እዚህ ጋር በምንቀጥል ሰዓት እዚህኛው አያ ጋር ካያያዝ ነው ቀልቀለተ ሶግራ ነው አድርገናት የምንሄደው። ላኪን ካቆምንባት ቀልቀለተል ኩብራ አድርገን አንጥረን እንሄዳለን ማለት ነው። ፈኢዛ ፈረግተ ፈንሰብ ብለን ኩብራ አድርገን በደንብ አንጥረን እንቀራለን ማለት ነው። ፈኢዛ ፈረግተ ፈንሰብ ብለን ወኢላ ረቢከ ፈርገብ ስንል ወኢላ ስንል ከላም ፈትሐ ቀጥሎ አሊፍ ሰጊራ ስለመጣ መደድ ጠቢዒ ሁለት ሐረካ እንስባለን። ወኢላ ብለን ረቢከ ስንል ረቢ ስንል ራ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ባ ሸድ ስላለው እዚህ ጋር ባእን እናጠብቀዋለን። ወኢላ ረቢከ ብለን ወኢላ ረቢክ ብለን እዚህ ጋር ረቢከ ተብሎ አይቆም። ያው በትምህርት ላይ ስላለን እንጂ ረቢከ ብሎ በሐረካ መቆም አይቻልም። ያው በስኩን ነው የሚቆመው፣ ያው መድ እስከሌለ ድረስ ማለት ነው። ምክንያቱም እዚህ ጋር ትምህርት ላይ ስለሆነ እንጂ ማለት ነው። ወኢላ ረቢከ ብሎ ፈርገብ ማለት አይቻልም፣ ወይ በስኩን ነው የሚቆመው። እንዲሁ ደግሞ ወኢላ ረቢክ ብሎ ከዛ ተመልሶ ወኢላ ረቢከ ፈርገብ ነው የሚቻለው። የትኛውም ቦታ ላይ የመድ ፊደላቶች ከሌሉ በመድ ማቆም አይቻልም፣ በስኩን ነው የሚቆሙ ማለት ነው። ወኢላ ረቢከ ፈርገብ ስንል ራ ስኩን ስለሆነ ቆይታ እናደርግበታለን። ገይን የሚወፍር ፊደል ስለሆነ እናወፍረዋለን። በምናቆም ሰዓት ስኩን ስለምትሆን ቀልቀላ እናደርጋታለን። ቀልቀለተል ኩብራ መጨረሻ ላይ ስለሆነ የመጣችው ከከሊማ መጨረሻ እሷ ላይ በምናቆም ሰዓት ኩብራ አድርገን በደንብ አንጥረን ነው የምንቀራት ማለት ነው።
እንዴት አድርገን እናነባታለን? ወኢላ ረቢከ ፈርገብ ወኢላ ረቢከ ፈርገብ ብለን እናነባታለን። ረቢከ ፈርገብ ራእን አወፍረን። ምክንያቱም ራ የምትወፍረው ለምንድነው ከተባለ ስኩን ነች። ቀድሟት የመጣው ምንድነው? ፈትሐ ነው። ስለዚህ እናወፍራታለን ማለት ነው። ወኢላ ረቢከ ፈርገብ ብለን እናወፍራታለን። ኢንሻአላህ የዛሬው ትምህርታችን በዚሁ ያበቃል። በቀጣይ ትምህርት እስከምንገናኝ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።